ወቲኒ ወዘይቱን በቲን እምላለሁ ይላል አላህ Subhanahu Wa Ta'ala ወዘይቱን በዘይቱንም እንደዚሁ ቲንና ዘይቱን ማለት ያው የተክሎች ስም ነው ማለት ነው በአረብ ሀገር በተለይም በሻም ሀገር በጥቅሉ ወትሮ ሻም የሚባለው በአሁኑ ጊዜ የተለያዩ ሀገሮች ተከፋፍሎ ነው የሚገኘው ሻም ሀገር ፈለስጢን ኡርዱንን ሉብናንን ሱሪያን ያጠቃልላል ማለት ነው በእነዚህ ክልሎች የሚገኙ ተክሎች ናቸው እነዚህ ያትክልት ዛፎች ናቸው እነዚህ በጣም ጠቃሚና ታዋቂ የሆኑ ናቸው ማለት ነው ናቲን የሚባለው በተለይ በሻም ሀገር በሱሪያ ሀገር ነው በብዛት የሚገኘው በደመሽቅ አካባቢ ማለት ነው ዘይቱን የሚባለው ደግሞ በፈለስጢን ሀገር በቤተል መቅደስ ዙሪያ በብዛት ይገኙ ነበር እነዚህን ሁለት ተክሎች በጣም ጠቃሚና ገንቢ የሆኑ ተክሎች በመሆናቸው አላህ Subhanahu Wa Ta'ala ለሰው ልጆች ከዋላቸው ውለታዎችና ከቸራቸው ጸጋዎች አንዱ ታዋቂ የሆኑ ዛፎች በመሆናቸው ይምልባቸዋል ማለት ነው ናቲን እንግዲህ ያው ፍሬው በቀጥታ የሚበላ ነገር ነው አጥንትም የለው እሾክም የለው በጣም ጣፋጭና ገንቢ ነገር ነው ዘይቱን የሚባለው ደግሞ ያው ዘይት በአለም ላይ ወደር የሌለው ዘይት የሚመነጨው ከሱ ነው ዘይት ዘይቱን የሚባለው ማለት ነው እና እነዚህ ዘይቱን ይሄ ዘይት ደግሞ ለተለያዩ አገልግሎቶች የሚውል ነው ከሌሎቹ ዘይት በተለየና በበለጠ መልኩ ማለት ነው እነዚህን ጥቅሞች በሚሰጡት የተባረኩ ዛፎች እምላለሁኝ ይላል አንድ ይሄ ነው ዛፎች እንደ ዛፍነታቸው ነው የማለባቸው ማለት ነው በሁለተኛ ደረጃ እነዚህ ዛፎች በዛፍነታቸው ብቻ ሳይሆን እነሱ የሚገኙበትን ክልል ነው አላህ Subhanahu Wa Ta'ala የማለበት ይላል ማለት ነው እና እነሱ የሚበቅሉበት ክልል ብዙ ጊዜ የነብያት መፍለቂያ ነው ማለት ነው በርካታ ነብያቶች የተፈጠሩት በዚህ የዘይትና ዘይቱን ቲን በሚበዛባቸው አገሮች ነው ማለት ነው እና ለምሳሌ በቤተል መቅደስ አካባቢ ነብዩላህ ኢሳ የተወለዱበት አካባቢ ነው ማለት ነው እነ ሙሳም በዛው አካባቢ ነው ማለት ነው በሻም አካባቢም ደግሞ ሲታይ እንደዛው ሌሎቹ ነብያቶች በብዛት የመጡበት ቦታ ነው እና እነዚህ እንግዲህ ብዙ ነብያቶች የተላኩበትና ብዙ ኩቱቦች የወረዱበት ክልል ስለሆነ ለምለሙ ክልል ለማለት ነው እና የተለየ ዘይቱና ቲን የሚበዛበት ለምለሙ እንደገና ደግሞ በሃይማኖትም የብዙ ነብያቶች መፍለቂያና የኩቱቦች መውረጃ የሆነው የተባረከው በሆነው ክልል እምላለሁ እንደማለት ነው ብለው የፈሰሩ አሉ ማለት ነው ወጡሩ ሲኒን እንደገና ደግሞ ጡሩ ሲኒን በተባለውም ቦታ እምላለሁኝ ይላል ጡሩ ሲኒን ማለት አላህ Subhanahu Wa Ta'ala ነብዩ ሙሳን በቀጥታ ያናገረበትና ነብይነት የሰጠበት ቦታ ነው እሱም ያው ሻም በሚባል